በዚች ሰከንድ አንተ ሳታውቀው በአንተ ላይ የሚዶለጡት ስምህን እየጠራ የጥፋት ጉድጓድ የሚቆፍርብህና የሕይወት በርህን የሚዘጋ ጠላት እንዳለ ብነግርህስ? ብዙዎች ሕይወቴ ለምን አልቀናለ? ለምን በረከቴ እንደ ጉም በነነ ብለው ይጠይቃሉ። መልሱ ያለው በክፉ ድግምት ሥራ ውስጥ ብቻ ሳይሆን አንተ ለዛ ጨለማ አሰራር በከፈትከው በር ውስጥም ነው። ዛሬ የምነግራችሁ አራቱ ምስጢራዊ ቁልፎች የብዙዎችን የታሰረ ሕይወት የፈቱ ታላላቅ አባቶች የመሰከሩላቸውና የእናንተንም መንፈሳዊ ዓይን የሚከፍቱ እውነቶች ናቸው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በሕይወታችሁ ላይ የታወጀውን የጠላታችን የክፉ መንፈስ የጨለማ አዋጅ የምታፈርሱበትን ስልጣን ትታጠቃላችሁ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። መፍትሄ 1 የስምን ኃይል ማወቅ። መልእክተኞችና ደጋሚዎች ወደ አንድ ሰው ሕይወት ሰርገው ለመግባት መጀመሪያ ከሚፈልጉት ነገሮች ዋነኞቹ የእናትህን ስም ወይም የክርስትና ስም ነው። ይህ ለምን የሚሆን ይመስላችኋል? ምክንያቱ ስም ለሰው ልጅ ዝም ብሎ መጠሪያ ብቻ ሳይሆን የመንፈሳዊ ማንነቱ መለያ ኮድ ስለሆነም ጭምር ነው። ጠላት የእናትህን ስም የሚፈልገው በሥጋዊ ልደትህ በኩል መግቢያ ቀዳዳ ለማግኘት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አንድ ትልቅ ምስጢር ሰጥታናለች። እርሱም የክርስትና ስም ነው። የክርስትና ስምህ በሥጋዊ ልደትህ ሳይሆን በመንፈሳዊ ልደትህ ወይም በጥምቀት የምታገኘው አዲስ ማንነትህ ነው። ለዚህ ነው የክርስትና ስም ለማንም ዝም ብሎ የማይነገረው። ይህ ስም ከሰማይ መዝገብ ጋር የተገናኘ በመላእክት ዘንድ የሚታወቅና የቅዱሳን ጥበቃ ያለበት ስም ነው። ክፉዎች በስም ተጠቅመው መጥፎ እንደሚያደርጉት ሁሉ አንተም በረከትህን ለመጠበቅና ለማስመለስ በዚህ የክርስትና ስምህ ጸሎት እንዲደረግ ለገዳማትና ለቤተ ክርስቲያን ማሳሰብ ትችላለህ። ከዚህ የስም ኃይል ጀርባ የምናገኘው ትልቁ ምስጢር ደግሞ የኢየሱስ ክርስቶስ ስም ነው።